እኔ ወለደ አንጀት እንስፍስፍ ያአላህ ያአላህ። እና እህቶቼ እባካችሁ በስደት ላይ ያላችሁ እህቶቼ እኔ ደጋግሜ የምነግራችሁ እህቶቼ ተጠንቀቁ እባካችሁ። እኛ እዚህ ሀገር ላይ ብዙ ነገር አለ፣ ብዙ መከራ እያየን ነው የምንሰራው እና ያልፍልናል ብለን መተን አንደኛ ይዛም የምንይዘው ወይም የምንይዛት ልጅ ህይወት አልፎ እኛም እስር ቤት ተከተን ማናት ሰራተኛ ሄዳ ሰው አንቺ ግማ የሰው እንትሉ የሰው ጸባዩ እንደው እንደ መልካችን እንለያያለን የሚባለው ነገር እውነት ነው። ሰው ድብልቅልቅ ብሎ ግማሹ ምን ይላል? ምንድነው ሰራተኛይቱ ማናት? ደግነቱ እዛ ቤት የኛ ኢትዮጵያዊ ነው ያለችው፣ ኢትዮጵያዊ ናት። 6 ዓመት የተቀመጠች ናት፣ ኢትዮጵያዊ ናት። ግን እሷ በሰዓቱ አልተላለችም፣ ልጁን አልያዘችም። አባትየው ነው ይዞት የወጣው ማለት ነው። እና ያው አላህ ሲቀጥረው ነው። አሁን በዛን ሰዓት ሰራተኛ ላይ ሆኖ ቢሆን ይሄ ነገር አስቡ እንግዲህ። አንዴ ይሄ ልጅ ህይወቱ አለፈ፣ ግን ሰራተኛ ላይ ሆኖ ቢሆን አስቡ እንግዲህ ስንት ዓመት ሙሉ ደክመን ለፍተን ያልፍልናል ብለን ከአገራችን ስንት ነገር ትተን ወጥተን እዛ ጋር ኢትዮጵያ ላይ ወይ እናትና አባት የምንረዳ ይሆናል፣ ወይ ልጆች ጥለን መተን ልጆቻችንን እያስተማርን የምንረዳ ይሆናል። ያው በብዙ አይነት ያኔ መንገድ ነው ሁላችንም አላማ ኑሮን የወጣ ነው ማለት ነው። እና ያም ሳይሳካልን ምስቅልቅላችን ወጥቶ እኛም በእስር ቤት በስብሰን እንቀራለን። እና ባካችሁ እህቶቼ ተጠንቀቁ። ልጅ ሚይዝ በጣም ከባድ ነው። ይሄ ሀዲቃ ቦታ ምናምን እንደዚህ የሚሄዱ ልጆች በጣም አስቸጋሪ ነው። ትንሽ ወደ መሀል ከተማ ላይ ይሻላል። ገጠራማ አካባቢ ላይ አሁን ምሳሌ እኛ ያለንበት ቦታ በጣም ገጠራማ ቦታ ነው እና ብዙም ጊዜ በቃ ቤቱ እንትን ነው፣ እንደ ልቅ ነው። በቃ በሩ አይዘጋም፣ ማታ ጠዋትም አይዘጋም፣ ልቅ ነው በቃ ቤቱ። እና ልጆች በዛን ሰዓት እቤት ሲሆኑ አሁን አይምሮ የኔ ለራሱ አይረጋጋም። በአንዱ በር ስለሚወጡ ማለት ነው። እዛው ጋር አስፓልቱ ጋር ስለሆነ ሳይክል ይዘው ደግሞ አሁን በዚህ አካባቢ እዚህ ያሉን ባለሁበት አላይን ውስጥ ነው። ትንሽ አልወገን የሚባል ቦታ ትንሽ ወጣ ያለ ቦታ ነው እና ገጠራማ ቦታ ነው ያለሁት ማለት ነው። እና ልጆች በብዛት ልጆች አሁን ሙቀት ስለሆነ ነው እንጂ ማለት ነው፣ ሙቀት ስለሆነ ነው እንጂ አሁን የቀነሱት በብዛት ልጆቹ በብርድ ሰዓት በቃ ሳይክል ይዘው ነው የሚሮጡት። ሳይክል ይዘው ቤት ቁጭ አይሉም በብርድ ሰዓት። እና የዛን ሰዓት መጠንቀቅ አለባችሁ። ይገባበታል ወይም ትገባበታለች እና አስቸጋሪ ነው። ፈጣሪ ይጠብቀን። ፈጣሪ እኔ እንደው የምለው ፈጣሪን እኔ ሁሌ የምለምነው እኔ ልጅ ስለሚይዝ ነው። አሁን እኔ የሚይዘው ልጅ ነው፣ ግን በጣም ፈጣን ነው። አሁን እኔ በዛኛው በዚህም በዛም ነው የሚሮጠው፣ ግን ነፍስዬ እሱ ጋር ነው። ምኝታ ብቻ ናት የምታሳርፈኝ። እኔ አሁን ቪዲዮ የምሰራላችሁ ሀዲቃ ቦታ ሆኜ ነው። ነፍስዬ እሱ ጋር ነው። እዩ በዚህም አስፋልት አለ፣ በዚህም አስፋልት አለ፣ በዚህም እንደዚህ ጥፍጥና አስፋልት አለ። ግን መኪና አያውቀውም። እዩ እንዲህ ነው በቃ የሚጣደፈው ከወዲያም ተወዲህም ነው የሚጣደፈው። እና ባካችሁ ራሳችሁን ጠብቁ። የምትይዟቸውንም ልጆች አላህ ይጠብቅላችሁ እላችኋለሁ እህቶቼ። አላህ ወጥቶ ከመቅረት አላህ ይጠብቀን። አላህ እሱ በዝነቱ እሱ ይሸፍነን። ከባድ ነው ስደት ላይ ስንኖር፣ በጣም ከባድ ነው። እና እህቶቼ እኔ የምላችሁ ተውት። በእርግጥ ብዙ ስቃይ ያለ አረብ ሀገር ላይ ያኔ በየቤቱ ሁሉም ይለያያል። ብዙ ስቃይ ያለ ግን ቢሆንም
ልጅና ጽዳት የምትሰሩ ብዙ ጊዜ ልጆች የሚያጋጥም ቤት አለ። ብዙ ጊዜ ልጅና ጽዳት ልብሴ ካውያ ምናምን ልጆች በዙበት ቤት እና እሱን ይሄ ጽዳት ካውያ ምናምን ልጅ የምትይዙ ከሆነ አወል ሸይ ልጆቻችሁን አስቀድሙ። እነሱ በሄዱበት አብራችሁ እግራችሁ ይሄድ። ከያዙላችሁ ትሰራላችሁ። ያው ስራ የሚበዛበት ቤት ስላለ ብዬ ነው። ይሄ ውጭ ለውጭ የሚሄዱ ልጆች ከግቢ ውጭ የሚውሉ ልጆች ከሆኑ በጣም አስቸጋሪ ነው። ለአደጋ በጣም ቅርብ ናቸው። በጣም ቅርብ። እኔ እንጃ አንቀጠቀጠኝ። እኔ ያን ልጁን ሳየው ማለት ነው አንቀጠቀጠኝ። ምን ጊዜ እኔ ለራሱ በቃ ካለሁበት ቦታ ላይ አልተነቃነኩም። የሆነ ነገር መጥቶ ተሸከመኝ ማለት ነው። እዛ ጋር እኮ ልጆች አሉ፣ ውጭ ላይ እኮ ብዙ ልጆች አሉ እኮ። ግን አደጋ የተፈጠረበት አካባቢ ላይ ምን ጊዜ ተወዳም ተወዲህም ምን ጊዜ መኪና መጣ፣ ምን ጊዜ ጥልቅልቅልቅ አለ እንዳለ አስፋልቱ እና ከባድ ነው። ልጆቻችሁን አስቀድሙ፣ ልጆቻችሁን ያዙ። ሰዓት ካላችሁ ሲተኙላችሁ ወይም የሚያስቸግሩት በዚህ አካባቢ እዚህን ያለሁበት ቦታ ላይ የሚያስቸግሩት ከ2 ዓመት በላይ ቢያንስ እስከ 6-7 ዓመት የሆኑ ልጆች በጣም አስቸጋሪ ናቸው። ከዛ በላይ ያሉት እንኳን ትንሽ ራሳቸውን ያውቃሉ። እነዚህ ልጆች በጣም አጉል ላይ ነው ያሉት። ለምን ቤት አይቀመጡም? ቤት እዚህ አካባቢ በፍጹም ቤት ውስጥ የሚቀመጥ ልጅ የለም። እንደ ውጭ ለውጭ ነው በቃ የሚዞረው፣ እንደ አዝማሪው ውጭ ለውጭ ነው በቃ። እና እባካችሁ ደጋግሜ የምነግራችሁ እህቶቼ እባካችሁ ራሳችሁን ጠብቁ። አዛን እያለ ነው እና ሴትዮዋም ደውላ አሚናት ልጁ የት ነው? ሰውየውም ደውሎ አሚናት ልጁ የት ነው? አክስትየቱም ደውላ አያትየቱም ልጁ የት ነው? ከጎንሽ እንዳይጠፋ ያጂ እንዲህ በይ። ምክንያቱም በቤት አይቀመጡ ስለሚዞሩ በየሰፈሩ ይዞራሉ፣ በየዱካኑ በየምኑ ይሄዳሉ። በቃ የሆነ አይምሮዬን አስጨነቁኝ። ይሄ ተጨናነቁ። የሆነ አይምሮ ያለ አይደል ጭንቅንቃል። እንደው ፈጣሪ እኔ ደግሞ የሆነ ነገር ስፈራ በቃ የሆነ ነገር አለ እንደው ብታይ ጭንቅንቅ አደረጉኝ። እኔ እዛ ጋር ያየሁት ልጁ እንደዛ መሆኑን አይኔ ያየው አንሶ ደግሞ ሰዎቹ በዛም ሲያጣድፉኝ ወላሂ ስልኬን እንደዚህ አድርጌ እጄን ስልኬን እንደዚህ አድርጌው ስልኬን ነው እንደዚህ የጣልኩት የልጁን ሁኔታ ሳይ ማለት ነው። እና አላህ ይጠብቀን። እንደው እሱ በጥበቡ ፈጣሪ ይጠብቀን። እንደው እሱ በጥበቡ አላህ ሱብሃነሁ ወተዓላ እንደው ሽፍንፍን ያርገን። ልጆች የምትይዙ ልጆች አደራ እኔ እንደው አደራ ነው የምላችሁ። እንደው ሰርታችሁ አገራችሁ በሰላም እንደመጣችሁ በሰላም አላህ ይመልሳችሁ። በጣም ከባድ ነው እህቶቼ። እኔ ወላሂ በቃ እኔ ልጁን እንደዛ ሳየው በቃ እንትን አለኝ ተሰማኝ። በጣም ማለት በጣም በእርግጥ እንደነገርኩኝ አለቀስኩ፣ በጣም አለቀስኩ። እንደው የልጁ ስልሽ አቀማመጡ ልጁ አርጎት አይደል ሄደው እንደ ደፍጥጦት እኮ ነው ሄደው፣ እንደ ደፍጥጥ አርጎ ነው ሄደው። ብችል እዚህ ሀገር ነውር ነው እንጂ እዚህ ሀገር በህግ ስለማይፈቀድ ያስቀጣል እንጂ ማለት ነው። ወይኔ ብችል ብቀርጽላችሁ ግን አይቻልም። በጣም ከባድ ወላሂ ዋለ እናቱ ነው ያልኩት። ልጅን ያህል ነገር ከባድ ነው። ያው እሱ ፈጣሪ ቀደረውና ነው እንጂ በጣም ከባድ ነው እህቶቼ። እና መጀመሪያ ልጆቻችሁን አስቀድሙ። መጀመሪያ ልጆቻችሁን ያዙ። አጋጣሚ ይሄ መሀል ከተማ ላይ ያላችሁ ልጆች እንኳን ግቢያችሁ ይዘጋል፣ ከግቢ አይወጡም። ግቢያችሁ ከውስጥ ምናልባት በመጥሪያ ሊሆን ይችላል፣ በልጆች ኃይል የማይከፈት ሊሆን ይችላል። ለእንደዚህ ለአደጋ የማያጋልጥ
አካባቢ ላይ ያላችሁ እንኳን ማሻአላ እንደዚህ ግልጽ በሆነ ገጠራማ ቦታ የምትሰሩ ልጆች በጣም አስቸጋሪ ነው። ለአደጋ ቅርብ ነው። ልጅ የምትይዙ ልጆች ባካችሁ ራሳችሁን ጠብቁ ልጆቼ። ያው ስደት ሲባል ያው ብዙ ነገር አለ፣ ብዙ መሻክሎች አሉ። ግን ቢሆንም ራሳችሁን ጠብቃችሁ ራሳችሁን እስከሚያልፍላችሁ ድረስ አትዘንጉ። ልብስ እንደዚህ ምንድነው ጽዳት ምናምን ካለ ልጆቹን የሚያይላችሁ ሰው ከሌለ፣ ልጆቹን የሚይዝላችሁ ሰው ከሌለ በፍጹም ልጆቹን ትታችሁ ይችላል። እኛ ኢትዮጵያዊ የምንታለለው ነገር እኛ እንደ ሌሎቹ አይነት ዜጎች አይደለንም። እኛ ኢትዮጵያዊ የምንታለለው ነገር አረቦችም ይላሉ እንትን ዛላ ምንድነው ኃይለኛ ናቸው እንጂ እነሱ ለስራ ጎበዝ ናቸው ይላል። እና እኛ ሳንበላ ሳንጠጣ ባለፈው ቪዲዮ ሰርችላችኋለሁ። ሳንበላ ሳንጠጣ ነው እኛ እንትን የምንለው ስራ የምንሰራው። እና ልብስም ካለባችሁ ከሊወል ይታዩ፣ ጽዳትም ካለ ልጅን የሚይዝልሽ ከሌለ ከሊወል ይታዩ። መጀመሪያ ቅድሚያ ለልጁ። ምክንያቱም ልብሱ ቢቀር ጽዳቱ ቢቀር ለምን አልተጸዳም ብለው ነው አጉመትምተው የሚተውት እንጂ እንደዚህ ለህይወታችን የሚሆን ነገር እንደዚህ ከባድ ነገር እኛን ራሳችንን እስከምናጣ ድረስ ምን ደረገው ነገር የለም። ያም ደግሞ ከያዙልን ነው። አስለምዷቸው፣ አረቦችን ደግሞ አስለምዷቸው። ልጅ ጽዳት ልብስ የምትተኩሱ ልጆች ማለት ነው። አረቦችን አስለምዷቸው የያዙ ልጆቻቸውን። ወይም ሌላ አጋዥ ካለች ወይ ምግብ የምትሰራ ምናምን ካለች እስከምትተኩሺ እስከምታጥቢ የምታጸጂ ከሆነ ይሄን እስከምትሰሪ ታግዝሽ ስሪ። እና ሰራተኛም ደግሞ የለ አጋዥ ሰራተኛ የሌለ ብቻችሁን የምትሰሩ ልጆች ደግሞ አረቦችን አስለምዷቸው። አረቦችን ከስራም ካላት አረቢቱ ከስራ ስትመጣ ልጇን ተያዝ ያጂ ጽዳት አለ ካው ያለብኝ በያት ስራ የሚበዛባችሁ ከሆነ ማለት ነው። እንደገና ደግሞ አንዳንዴ ደግሞ አሁን ይዘው ይወጣሉ። አንዳንድ ቦታ ይዘውላችሁ ይወጣሉ። በዛን ሰዓት ልፍት አትበሉ እናንተ ያኔ በቃ ስራችሁን ጽድት አድርጋችሁ ለመስራት አትጣሩ። ዋና የሚያስፈልገውን ነገር መተኮስ ካለባችሁ መተኮስ፣ ዋና መሰራት ያለበትን ክላሳቸውን መረተብ ካለባችሁ ከላይ መረተብ አለባችሁ። ይሄን እምላችሁ በደንብ አትስሩ እያልኩ አይደለም። ለአላህ ብላችሁ ሀዲቅ እንትላችሁን ጠብቃችሁ ስሩ። ቃቃችሁን ጠብቃችሁ ለአላህ ብላችሁ ስሩ። ግን ጊዜ የሌላችሁ ልጅ የምንይዝ ልጆች ጊዜ የለንም። ልጆች ጧት ከተነሱ ቀን ለራሱ ትንሽ ሰዓት ነው የሚተኙት። አንዳንድ ቤት እንደውም ሲተኛ ኧረ ከጎን ቁጭ በይ ይላሉ። ሌላውን ስራ ረስተውት። አንዳንድ ቤት ልጁ ከተኛ የት ሄድሽ ቁጭ በይ ከጎኑ ልጁ ጋር፣ እንደዛ ነው የሚባለው። ምሳሌ አሁን እኛ ቤት አለ፣ እኛ ቤት እንደዛ ነው። እኛ ቤት ላይ አሁን ልጆች ከተኙ ቀን ላይ አይተኙም። በርግጥ ግን ማታ ላይ ይተኛሉ አይደለ? ማታ ላይ ይተኛሉ። ማታ ላይ ሲተኙ ሁለት ሰራተኛ ነው ቤት ውስጥ ያለ ነው እና ማታ ላይ ሲተኙ አንደኛችን በሳምንት አንዴ ነው የምናድረው። አንደኛችን ከልጆቹ ጋር እናዳለን። ሳምንት ደግሞ አንደኛችን የተቀያየር ነው የምናድረው እና ተረኛ ያልሆንሽው ልጆቹን ጠብቂ ትባያለሽ። ካሜራ አለ እኮ የሚተኙበት ቦታ። ግን ከጧት እስከ ማታ ድረስ እነሱ ጋር ነው ስትለፊ የምትውዩ ከጧት እስከ ማታ። ያን አያስቡም አረቦች ማለት ነው። ሌላ ልብስ ተተኮሰ፣ ታጠበ፣ ቤት ተጸዳ ላ ትኩረቱ ልጆች ላይ ብቻ ነው። እና በላሽ፣ ጠጣሽ፣ ታጠብሽ ምናምን እነሱ ጋር አይታወቅም። እና ጧት ነክቶ የት ነሽ? ልጁ በዛኛው በር ወጣ። ማታ መሽቶ የት ነሽ? ልጁ እየተፈራገጠ ነው ወይም ልጅቷ እየተፈራገጠች ነው። አልብሻት፣ ሞከየፉን ክፈችው። የኛ ቤት ጸባይ ማለት ነው። እዛ ኩርትም ብለሽ ያቺኛይቱ በልታ ጠጥታ ታጥባ ተረኛ የተባለችው እስከምትመጣ እና እዛ እራት መብላት የለ
መታጠብ የለ ምን የለ በእነሱ ቤት ማለት ነው። በቃ ልጆቻቸው ብቻ ናቸው የነሱ ስራ። ያችኛው ገና 12 ሰዓት 1 ሰዓት እስከምትመጣ ቁጭ ብለሽ ሳሎን ትጠብቂያለሽ። ይሄ የኛ ቤት ህግ ነው፣ ልጅ መያዝ ማለት ነው። ትጠብቂያለሽ። እሷ ስትመጣ እንደገና ደግሞ እሷ ስትመጣ ስትገባ ታውቃላችሁ፣ ራሳችሁ ሰርታችሁ ካልበላችሁ አይኖርም አረብ ቤት። አንዳንድ ቤት ደግሞ የተመረቁ ቤት ምናምኑ ይኖራል። እኛ ቤት ደግሞ ላ ሰርተሽ ኩሽና ገብተሽ በዛን ሰዓት ሰርተሽ መብራት ካለብሽ ሰርተሽ በልተሽ ተጣጥበሽ ፏ ብለሽ ወደ መኝታ። ጧት ሲነጋ ደግሞ ሄለ የት ነሽ? ልጁ ተነስቶ ሄደ። እኛ ቤት እንደዛ ነው። ልጁ ምን ቁርስ ምን በላ? ማዓለሚቱ ስንት ሰዓት መጣች? ስንት ሰዓት ወጣ? እንደዚህ ነው የኛ ቤት። እረፍት የለም። ስልኩ እረፍት የለም። ስልኩ ይሄ እኔ ስልክ እረፍት የለውም። የት ነሽ? እንደዛ ነው። እና ሁላችንንም ብንሆን በየቤቱ ብዙ ነገሮች አለ፣ ብዙ ነገር አለ። ይሄንን ሁሉ ተቋቁመን ነው ያለ ነውና ለእንትን ለማለት ለመለወጥ እስከመጣን ድረስ ኮፍተር ብለን ስራችንን ሰርተን ወደ አገራችን ደግሞ አላህ በሚፈቅደው ብዙ ጤና ከሰጠን አላህ እርሜ ከሰጠን ዛሬ ሚዲያ እያያችሁት ነው። ሁሉም ነገር ተስፋፍቷል። እንሰራለን፣ እየሰራን እንኖራለን። ሙሽ የሰው ሀገር ሁሌ እንኖራለን። ሙሽ ሰው ቤት ሁል ጊዜ ነይ በግራ በቀኝ ተአለይ ተብለን እንኖራለን። እና ያለ እና እንደዛ አርጉ ነው የምላችሁ እህቶቼ። አላህ ሱብሃነሁ ወተዓላ በእምረቱ እሱ ሽፍንፍን ያርጋችሁ። እወዳችኋለሁ። ኑሩልኝ። የአላህ ሰላምታና እዝነት ይጠብቃችሁ እህቶቼ እና እህቶቼ ሰብስክራይብ ላይክ አርጉልኝ። አዳዲስ እህቶቼ ሰብስክራይብ እና ላይክ አርጉልኝ፣ እመልሳለሁ። ያደረጋችሁልኝም ደግሞ አላህ ይስጥልኝ፣ እመልሳለሁ። ያልመለስኩላችሁ ካላችሁ እና ወዳችኋለሁ እህቶቼ። አብሽሩልኝ፣ ጠንክሩ፣ አይዟችሁ፣ ራሳችሁን ጠብቁ። ቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ባይ ባይ። ወዳችኋለሁ።